የውሸት ቃል ሰምተሽ ታውቂ? አብርሃም አንዴ አውራኝ በእግዚአብሔር። ውሸት ነው እኮ በቃ ሁሉን ነገር መርሳት ከቻልኩኝ ብሎ ነበር ያደረገው። አሁን ደግሞ እኔን ሊረሳኝም ሊተወኝም አይችልም ነው ያለው። አብርሃም እኔ አላሳዝንህም፣ እኔ ህይወት የለኝም አላሳዝንህም፣ ሊተወኝም አይችልም። ስለዚህ ከኛ ህይወት እስቲ ለቃቂው እንዴ! በግድ ነው እንዴ ለቃቂው? አሃ ምን አለሽ ልጅቷ? ጤና የላትም እንዴ? ስርዓትሽን ያዥ እንጂ ስርዓት የሚባል ነገር አለሽ። ከዛሬ በኋላ ይሄ ነገር አይፈጠርም። እሺ ቢገባክ ብርታቴ ነበርክ። ገባ ሌላ ብርታት ፈልግ። ቢገባክ ብዙ ነገር ነበርክ። አልገባኝም። ምንድነው ሐሳብ? ምን ብዬ እንድቀበል ነው የምፈልገው? ሌላ ብዙ ነገር የሚሆንሽ፣ ሌላ ብርታት የሚሆንሽ፣ ሌላ ጥሩ ሰው ሊሆንሽ የሚችል፣ ሌላ ልታፈርሽው የምትችይውን ትዳር ፈለግ አድርጊ በደንብ። ታስመስያለሽ እንዴ ደግሞ እዚህ ጋር መተሽ አይማስመሰል ይወት አይሰለችሽም? ከዛሬ በኋላ ስለማትገናኙ ማውራት የለብሽም፣ መናገር የለብሽም። መግለጽ የምትፈልጊውን ሐሳብ ገልጸሽ ይቻልሽ። እኔ በጣም ነገሮች ግራ እየገቡኝ ያሉት በጣም ከምልህ በላይ እግዚአብሔር ቆይኝ ያላፋዝንህም እንዴ አንተ በጣም በብዙ ነገር ከጎን ለሆነ የፈለኩ ሰው ነበርኩኝ። ቢገባህ ማለት ነው አይደል? በእግዚአብሔር አዳምጠኝ። ቆይ እስከ መቼ ነው? እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ፊርሚ ወድጄ አይደለም። ይገባኝም ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል እንዴ ያለኸው? ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው? ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው፣ ፈልጎት ነው እየኖረ ያለው። ፈልጎት ከልብህ ነው ነገራት እንጂ ተረተሽ እያንዳንዱን ነገር አምነሽ ተቀበለሽ የኔን ኢቭን ልጄን እንኳን አምነሽ ተቀበለሽ በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔ ከልቤ ሁሉንም ሪስክ ወስጄ ከዚህ በኋላ የሚመጣብኝን ነገር በሙሉ ተቀብዬ ምንም ነገር ይፈጠር ነገር ችግር የለውም። አንቺን ከሚከፋሽ፣ አንቺን ከምታለቅሽ፣ አንቺን ከሚደብርሽ ነገ ከነገ ወዲያ በእኔ ምክንያት መልስ አጥተሽ ከምታለቅሽ ምንም ነገር ችግር የለውም። ፈጣሪ ያውቃል ሁሉም ነገር ማለት ነው። የምርክና አብርሃም ጌታን ዘል በእግዚአብሔር ከልብህ ማርያም ታፈቅረኛለህ? ይሄን ብቻ ነገር እየፈለኩት የነበረው አብርሃም ኦቨር ነው ላንተ የተጠቀምኩት። ስለዚህ ለምን አንሄድም? ይኸውልህ አሁን ላይ ማለት ነው አሁን ልደውልላት ብሏል ፖሊስ። ይቅርታ አድርግልኝና እስካሁን አልደወለላትም። አሁን ልደውልላት ነው እያለ ያለው። እስከ ዛሬ ለምን አልደወለ እኮ አሁን ለምን እስካሁን አልደውልላት? ና ቀጥል ሂድ። ምን ማለት የምትፈልጊው ነገር አለ ሄርሜላ? እየተባልኩ ነው እኔ ለምን ታፈጥብኛለህ? አሬ ለየፕሮግራም ኑሮ ነገሩን ሁሉ መፍታት ይችላል ነበር። ገባሁ አሬ ሰዓት እንደምትለኝ እኔ እስካሁን አዳመጥኩ አይደል እንዴ? ከዚህ በለጠ ወንድም ራሱ አይዳመጥም። እና ቀጥል ከተባልኩ ቀጥል ሊቀጥል የተባልኩ ነው። አብረን ነው ከህግ በላይ ማትሁን ይወጣል እኮ እሺ። አንዴ አዳምጠኝ። ምንድነው ማዳምጠው? ወንድሜ የምትለኝ እና ቀጥልልኝ። አሁን በቃ ሰዓቴን ሁላ ታቀጥል እና ቀጥል። እሺ ልጁ የት እንዳለ ለኛ ነገሩን። እሺ እኛ ደግሞ ልጁን ለእናትየው ማድረስ ተቻለ። ለምን ቀርመን ልናወራ ነው አይደል የምንሄደው እንጂ አሁን ልጅ መልስ አይደል? አሁንም ስለዚህ ልጁን ስለመመለስ ምንም አንዴ ከእናቷ የወሰድከው ያለ መብቷ ያለ ፍቃድ አንዴ የወሰድከው ኧረ ሌላ ኃይል እንዲጠቀሙ አታርጋቸው። አብርሃም ሂድ ወደ ሳዳምጥ ስታይ ሞኝ ይመስላል እንዴ? ፖሊስ ነኝ ነው ያልኩት። ተረጋጋ በቃ እንዴ ቀጥል በቃ ነው ከህግ በላይ ነህ እንዴ? ነው እንደዛ አይደለም እያልኩ ያለው እቺም ቢሆን ነው አይደብርሽም? እንደደበረ እሱ ይገርማል። እንደው ሰማኛለህ። ቀለበት አታደርግላት እኮ በቃ አውልቀው እኮ አውልቀው። በቃ እኔ የምፈልገው
ታገቢኛለሽ? እና ስርዓት አይኖርም እንዴ አብርሃም? በቃ ይበቃል። ገባ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። አንቺ አይደብርሽም? ሰማኝ፣ እኔ አሁን እኔና ሩታ ድረስ አንተ ቀለበት አታደርግም። ገባ አይደል? ደግሜ ነው ቀለበት አታደርግ። አንቺ አትወልቂው እንዴ? ደግሞ እያሰረልኝ ነው እኮ ድጋሚ ነገም ከነገ ወዲያም እንደዚህ ሰርፕራይዝ እንደውም እንደሚያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም እኔና ሄርሜላ ይኖረናል። እዛ ላይ ደግሞ ማለት አልፈቀደችልም። ቀደም አልጠራሁም ነበር አይደል? ከዚህ በኋላ ግን በየሳምንቱ እሁድ ቀን የቀለበት ፕሮግራም ስላለ እኔና ሄርሜላ ቀደም ባትኖር ይሄን ፕሮግራም አታዘጋጅም ነበር። ገባ? እንደዚህ አይነት ፕሮግራም አዘጋጅ ቀለበት አታደርግም። ዳኒ እኔን ጨርሰህ እዚህ ጋር አሁን ከእሱ ጋር ልትጣላ ነው እንዴ? አሁን ይባሰ ሌላው ለምን እኔ ላይ አስታስቀርግላታለሁ? አንተ በቃ እዚህ ልክ የሚያቃጥለው ከሆነማ በየሳምንቱ ቀለበት አደርግላታለሁ። በእናታችሁ እኔ ራሱ እያበሳጫችሁኝ ነው። በቃ አንተ ሩት አልፈቀደችም። አንድ ሴት አለች አይደል? እዛ ጋር ልጅ በቃ ከራሴ ጋር አይደለም። ለትንሽ ጊዜ በቃ ፕሊዝ ነገሮችን ተረጂኝ። ተቻለ እዚህ ጋር ወርጄ ምንም ነገር እያደረኩ አብርሃም ንገራት። ይቅር በቃ እኔ እናንተ ነገር ይቅር፣ ችግር የለውም። ለምን በሰው ፊት ለምን እኮ በቃ ይቅር፣ ችግር የለውም። እሺ ወደ የት እኮ ተመልሼ አልመጣሁም ማለት እንዴ? አብርሃም ተመልሰሽ እንዳትመጪ በላት እንጂ አብርሃም ንገራት እንጂ ተመልሳ እንድትመጣ አትፈልግም። ንገራት እንጂ አብርሃም እንደማትፈልገኝ በየሰውን እየጠራ በስተ እንደዚህ በየጊዜው እኔን ማስወጣት ልክ ነው ብለህ ታስባለህ? ይሄን ያህል እኔ ህይወት ውስጥ መኖሬ ነው እንደዚህ የረበሸኝ? አዎ አይደል አብርሃም? አዎ ያንቺ መኖር ነው እንደዚህ የረበሸው ህይወቱ። አብርሃም ከዚህ በኋላ አልፈልግሽም። ከዚህ በኋላ ከቤተሰቤ ጋር ነው መኖር ፈልገው። ድጋሚ እኔን ለማግኘት እንዳትሞክሪ እላታለሁ። አንዴ ላግኛትና እሱ ልንገራት ብለኸኝ አልነበረ? ንገራት። ከዚህ በኋላ ከቤተሰቤ ጋር ነው መኖር ፈልገው። እንዳትመጭብኝ። ተረጋጊ። አሁን የነሱ ቃል ካንቺ ለመልቀም ነው። ምንም አይወቃኝም ሲጀመር እንደዚህ አይነት ነገር ታዩ ነገር ነው እየሰሩ ያሉት። ስለዚህ ብደበቅም ፍሬዥ ነው ገባ? እንደዚህ ውል የምትለትም ፍሬዥ ነው። አንደርስታንድ ካረከው ማለት ነው ቢገባ። እሺ ካልተዋጠልህ ዋጥ። እሺ አረ ይኸውልሽ ነገ እኔ እናንተ ፎቶ ለታፋችሁ ስራዬ ብላችሁ ኮምፒውተር ቤት ሄዳችሁ የኔን ፎቶ እስከማስለጠፍ ድረስ እንግዲህ አላሰብኩሽም ማለት ከባድ ነው። ፍሪካሽ ፊት ለፊታቶች ለምን ተደበቅሽ? እኮ እንደዛ እኮ አለሽ። እኛ አስበን ተጨንቀን ነበረ እንደዛ ያደረግነው። ግን ደግሞ አሁን ይሄ ካልተገባሽ ይሄ ነገር ካልተገባሽ አንቺንም የዋህና ዝም ብለው እንትን ስንል ሞኝ አድርጋችሁ እንዳትወስዱ ገባ? ምን ታመጣላችሁ? በጣም የዋህ በጣም ሞኝ። ኧረ እባክሽ ሂጂ አትይኝም። በጣም የዋና ሞኝ ስለሆናችሁ ነው በማያገባን ነገር ስንትና ስንት ዓመት ልታስፈርዱብን ያሰባችሁት። እኛ ደግሞ ሀቀኛ ስለሆነን ከሀቅ ጋር ያለ አምላክ ስላለን እውነታውን አወጣው። ከዛ ደግሞ በውሸትና በአሉባልታ ያደረጋችሁትን ነገር ብድሩን መልሰን አሳየናችሁ። እሺ ብድር እየተመላለሳችሁ እንዴ ዘመናችሁ ትኖራላችሁ። አሁን እያያችሁ ያላችሁት ነገር ማለት ነው። የእውነት ወንድምሽ አብርሃም እግዚአብሔር ስላለው ነው እንጂ በሩታ ሁኔታ እስካሁን እኔ እንጃ በህይወት ራሱ መኖሩ። አሁን ለማንኛውም ስለናንተ ነገር ምንም አይመለከተኝም። ብድር እየተመላለሳችሁ እኛ ያየ ማንቺው ቃላት የማይገልጸው ፍቅርሽም ያለው ስባክን ከርሜ ነፍሴ ተስፋ ሲያጣ ሕይወቱን ጠፍቶኝ የሆንሽልኝ እጣ መድኃኒት ነሽና ለፍቅሬ በሽታ ዓለሜ ነይና አርጌኝ ፈታ ፈታ